የቻይንኛ ቋንቋ ትምህርት በኢትዮጵያ የሁለተኛ ደረጃ ትምህርት ቤቶች ሊሰጥ መሆኑ ተሰምቷል። ኤሚሬትስ በጦርነቱ በመያዟ በአፍሪካ ቀንድ ያላትን ተጽዕኖ ይቀንሰዋል? ሁቲዎችስ ለቀጠናው ምን ያህል ስጋት ናቸው? በዝርዝር እንመለስበታለን። 5 ከፍተኛ የአሜሪካ ጀነራሎች በ24 ሰዓት ውስጥ ከኃላፊነታቸው መባረራቸው ተሰምተዋል። ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን ዝርዝር ዘገባዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የቻይንኛ ቋንቋ ትምህርት በኢትዮጵያ የሁለተኛ ደረጃ ትምህርት ቤቶች ሊሰጥ ነው። የቻይንኛ ቋንቋ ትምህርት በሁለተኛ ደረጃ ትምህርት ቤቶች ለመስጠት የሚያስችል ስምምነትም ተፈራርሟል። የአዲስ አበባ ዩኒቨርሲቲ የቻይንኛ ቋንቋ ትምህርትን በሁለተኛ ደረጃ ትምህርት ቤቶች ለማስፋፋትና የትምህርቱን ጥራት ለማረጋገጥ ከአዲስ አበባና ከኦሮሚያ ትምህርት ቤቶች ጋር የጋራ መግባባት ስምምነት ተፈራርሟል። ስምምነቱ በዋናነት የመምህራንን የማስተማር ብቃት በማሳደግና የሙያ ማረጋገጫ አሰጣጥ ላይ ትኩረት አድርጎ የሚሰራ መሆኑ ተገልጿል። በስምምነቱ መሰረት ሁለቱ ትምህርት ቢሮዎች ለስልጠናቸው ብቁ የሆኑ መምህራንን የመለየት፣ አስተባባሪዎችን የመመደብና አስፈላጊውን የሎጂስቲክ ድጋፍ ማመቻቸት ኃላፊነት እንደሚኖርባቸውም ተጠቁሟል። ኤሚሬትስ በጦርነቱ መያዟ በአፍሪካ ቀንድ ያላትን ተጽዕኖ ይቀንሰዋል? ሁቲዎችስ ለቀጠናው ምን ያህል ስጋት ናቸው? አሜሪካና እስራኤል በቴህራን ላይ የከፈቱት ጦርነት 35ኛ ቀኑን ይዟል። የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምፃቸውን አጥፍተው የነበሩት የሁቲ አማጽያንም ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅለዋል። ምንም እንኳን እስካሁን ያስወነጨፉት 2 ሚሳኤል ብቻ ቢሆንም የአፍሪካ ቀንድ ሀገራትን ግን እንደ ሆርሙዝ ወሽመጥ ሁሉ ባብኤል መንደር ይዘጋ ይሆን የሚል ስጋት ውስጥ ከቷቸዋል። በመካከለኛው ምስራቅ ግጭት አንሳር አላህ በሚባል የሚታወቀው ሁቲዎች መሳተፋቸውን ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንድምታ አለው። የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድኑ ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናው ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረትን ጨምሯል። ኢትዮጵያን፣ ሶማሊያንና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ ደግሞ ከፍተኛ ይሆናል። ሁቲዎች በቀይ ባህር ላይ የሚደረጉ የመርከብ እንቅስቃሴዎችን የሚያውቁ ከሆነ የንግድ መስመሮችን ከማስተጓጎል ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስን ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። ሁቲዎች በዚህ ጦርነት ውስጥ በርትተው ቢቀጥሉ ለኢትዮጵያና ለሌሎች የአፍሪካ ቀንድ ሀገራት የሚኖረው ስጋት ምንድን ነው? የኢትዮጵያ ወዳጅ የተባበሩት አረብ ኤሚሬትስ በዚህ ጦርነት መያዟ በኢትዮጵያና በኤርትራ መካከል የተከሰተውን ውጥረት ወደ ጦርነት እንዳይቀይር አዘግይቶት ይሆን? በኢትዮጵያ ፐብሊክ ሰርቪስ የዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታህ የመካከለኛው ምስራቅ ጦርነት ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራትን ጉዳይ ከሆነ ከራርሟል ይላሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተሩ በአንድ በኩል በቀይ ባህር ዳርቻ የሚገኘውን በየመን አብዛኛውን ክፍል አስተዳደሩን ያሉት የሁቲ አማጽያን መሆናቸውን ያነሳሉ። በኢራን የሚደገፉት የሁቲ አማጽያን ቴህራን በእስራኤልና ከአሜሪካ ጋር በገባቸው ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉም ያብራራሉ። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊው መሐሙድ አቡበከር በበኩላቸው ሁቲዎች ባብኤል መንደብን የሚዘጉ ከሆነ የኤርትራ ምጣኔ ሀብት ክፉኛ እንደሚጎዳ ይናገራሉ። 15 ከመቶ የዓለም የንግድ መርከብ የሚንቀሳቀስበት ባብኤል መንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማግኘት የምትደጉመው ኤርትራ ፈተና እንደሚገጥማትም ጨምረው ገልጸዋል። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይ የሩሲያ እና ቻይና ጋር የምታደርገውን የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ይናገራሉ። ሁቲዎች ባብኤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ስር ስለሚኖር ስጋት መፈጠሩን እንደማይቀር ጨምረው አስረድተዋል። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል ወጥቶ ውጊያ መክፈት የለበትም የሚል አቋም እንደሚያራምድ ተናግረዋል። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮችን እንዲሁም የሀገሪቱን መሰረተ ልማቶች አጥቅታለች። ከዚህም ባሻገር የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥን በመዝጋት የነዳጅ ዋጋ መናር እንዲከሰትም አድርጋለች።
ቴህራን በቀይ ባህር ዙሪያ ያሏትን አጋሮች በመጠቀም በባብ-ኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪ ዶክተር ሙክራም ያስረዳሉ። በርካታ የፖለቲካ ልሂቃኗ የተገደሉባት ኢራን የሚፈጸምባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤው ሀገራት ለማስፋት አማራጭ ተጽዕኖ ማሳደጊያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያን ወደ ግጭቱ እንዲገቡ ማድረጓን ጨምረው ገልጸዋል። 5 ከፍተኛ የአሜሪካ ጄኔራሎች በ24 ሰዓታት ውስጥ ከኃላፊነታቸው ተባረሩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በታሪኩ አይቶት በሚያውቀው ሁኔታ ከፍተኛ የጦር አመራሮችን በጅምላ እያባረረ ይገኛል። የመከላከያ ሚኒስትሩ ፔት ሄግሴዝ ባለፉት 24 ሰዓታት ውስጥ ብቻ 5 የሚደርሱ የጦር ኃይሉን ስመጥሩ ጄኔራሎች ያለምንም ቅድመ ማስጠንቀቂያ ከኃላፊነታቸው አንስተዋል። ከእነዚህ መካከል የጦር ኃይሉ ጠቅላይ ኤታማዦር ሹም ጀነራል ራንድ ጆርጅ ዋነኛ ሲሆኑ በአስቸኳይ ጡረታ እንዲወጡ ትዕዛዝ ተላልፎባቸዋል። በዚሁ ያልተጠበቀ ወታደራዊ እርምጃ የተመቱት ሌላኛው ከፍተኛ መኮንን የጦር ኃይሉ ምክትል ኤታማዦር ሹም ጀነራል ጄምስ ሚንገስ ናቸው። በተጨማሪም የአሜሪካ የመከላከያ የስለላ ኤጀንሲ ኃላፊ ሌተናል ጀነራል ጀፍሪ ክሩዝ እንዲሁም ጀነራል ዴቪድ ሆድን እና ሜጀር ጀነራል ዊሊያም ግሪን በተመሳሳይ በ24 ሰዓታት ውስጥ ከኃላፊነታቸው ተነስተዋል። ሚኒስተር ፔት ሄግሴዝ ይህንን አጥብቆ የሚያሳስብ የጅምላ ስንብት የወሰዱት በጦር ኃይሉ ውስጥ አዲስ የአመራር ለውጥ ለማምጣት በሚል እንደሆነም ተገልጿል። በተለይም በፕሬዝዳንት ትራምፕ አስተዳደር ፖሊሲዎች ላይ ጥያቄ የሚያነሱና ቀደም ሲል አሜሪካ ከአፍጋኒስታን በወጣችበት ውሳኔዎችን ያስፈጸሙ መሪዎችን ለማጽዳት መሆኑ ታውቋል። ይህ ከፍተኛ የወታደራዊ መሪዎች ማባረር አሜሪካ ከመካከለኛው ምስራቅ ውጥረትና ከኢራን ጋር ካለበት ፍጥጫ አንጻር በፔንታጎን ውስጥ ትልቅ ድንጋጤንና ስጋትን ፈጥሯል ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ጊዜ እንዲሆንላችሁ ተመኘሁ።